አሸናፊ ክፍሌ ይባላለሁኝ። በኪነ ጥበብ ዘርፍ ውስጥ አገልግሎት እየሰጠሁ የምገኝ አንድ ባለሙያ ነኝ። ይህን ክፍለ ከተማ በመወከል ደግሞ በአዲስ አበባ ወጣቶችና ስፖርት የቢሊያርድስ ኮሚቴ አባል ነኝ። በዛሬው ዕለት አንዳንድ ማዕከሎችን ተመልክቻለሁኝ። በተለይ ደግሞ በአቃቂ ክፍለ ከተማ በአቃቂ ቃሊቲ ክፍለ ከተማ 08 ቀበሌ ተብሎ በሚጠራው አካባቢ ቀደም ሲል የምናውቀው የኪነት አዳራሽ ይባል ነበር በዛን ዘመን። አሁን ላይ ግን የህዳሴ የኪነ ጥበብ ማዕከል ሊሆን ይችላል። እንደ ብሔራዊ ቲያትር፣ እንደ ሀገር ፍቅር ቲያትር ተመሳሳይ የሆነ አገልግሎት የሚሰጥ አዳራሽ፣ የተሟላ አዳራሽ አይቻለሁኝ። እዛ ላይ ብዙ ወጣቶች ግልጋሎት ይሰጡበታል ተብሎ ታስቦ እድሳቱ ተጠናቆ ሊመረቅ እንደሆነ በዓይናችን ተመልክተናል። የተሟላ እንደሆነ አይቻለሁ። ፍጹም ሙሉ፣ ፍጹም ዝግጁ ነው። ከዛ በተረፈ እየተሰራ ያለ ትልቅ ስራ ያየው ሴቶች የልህቀት ማዕከል የተባለ ትልቅ ተቋም ተመልክቻለሁኝ። ይህ ተቋም ጎዳና ላይ የወደቁ ሴቶችን በአካል በአእምሮ ስነ ልቦና የተጎዱ ሴት እህቶቻችንን ልጆቻችንን በማሰባሰብ ብዙ የሙያዊ ስልጠና በመስጠት ሰው እንዲሆኑ፣ ትልቁ ነገር ሰው መሆን ነው። ሰው እንዲሆኑ የሚያደርግ ትልቅ ተቋም ተመልክቻለሁ። በእውነት የተሟላ ላይብረሪ ያላቸው፣ የተሟላ የስፖርት ማዕከል አላቸው። በፎቶ የተደገፈ በአይን የሚያየሁት ብዙ የተሟላ ነገር አላቸው። እነዚህም ከጎዳና ላይ አንስቶ ሰው ማድረግ፣ በተሰጣቸው ስልጠና ስራ ማስያዝ ትልቅ ስራ እየተሰራ መሆኑን በአይን ተመልክቻለሁኝ። ምስክርም ነኝ። በእውነት ትልቅ ስራ ነው። አሁንም አብሮኝ ያሉ ወጣቶች በኪነ ጥበብ ዘርፍ ላይ ትልቅ ስራ እየሰሩ መሆኑን የሚያመላክት ብዙ ወጣቶች አብሮኝ ለጉብኝት ሄደው ተደስተው ተመልክተዋል። ተደስተው ተመልሰናል። በጣም ነው ደስ ያለኝ። በእውነት እየተሰራ ላለው ስራ ክብር ሰጣለሁኝ። አመሰግናለሁ።